ክብሯን ተከታዮቻችን ዛሬ ደግሞ ዋንዛ ፍልፍል ወይ ደግሞ አርኤፍ የምትባለው ረከቦት አጠቃቀሟና ልስላሴዋን ላሳያችሁ። ማጨሻችን እንደምታዩት በጣም ነው የሚያምረው። ለስላሳ ነው፣ ጠንካራ ነው። ጀበና ማስቀመጫው ብዙ ቦታ ላይ እንደምታዩት ዝም ብሎ በዚህ ኮምበርሳቶ ነው የሚለጠፍበት። እኛ ብዙ ኮምበርሳቶ አንጠቀምም፣ በዙር ፍልፍል ነው። እንደምታዩት ትልቅ ነው፣ ያምራል። ውበቱ በጣም ለስላሳ ነው፣ ለመንካት ራሱ ያጓጓል። ይሄ ደግሞ ሰርቪስ ነው። እንደምታዩት እኛ የምንጠቀመው በሙሉ ዋንዛ ነው፣ ሌላ እንጨት አንጠቀም። በጣም ይለሰልሳል። ይሄ ሜቢ እስከ 6-10 ሲኒ ይዛል ሰው ለማቀበል። እንደምታዩት በጣም ነው የሚያምረው። ይሄ ደግሞ ማንደጃው ነው። ይሄ ለነፋስ ማስገቢያ የተደረገ ነው። ያው በዚህ ከነውበቱ ቀዳዳውም አለ፣ ንፋስ ማስገቢያ ነው። እነዚህ እንደምታያቸው ያምራሉ። ከዋንዛ ነው የተሰሩ፣ ራሳችን ነው የምንሰራቸው። በጣም ጠንካራ ነው። ወደ ዋናው እንግባው። ይሄ ረከቦቱ ዋናው ነው። ይሄ ኮምበርሳቶ ወይ ምናምን አይደለም። ይሄ ራሱ ዋንዛው ልክ እንደዚህ ዋንዛ ነው ራሱ። በጣም ጠንካራ ነው። ይሄ ፊቱ እንደዚህ ይመስላል። እንትስቡና ማጨሻ ትከታላችሁ ከፈለጋችሁ፣ ወይ ደግሞ እቃዎች አሉ። ከዛ እዚህ ጋር ማንኪያዎች ከዚህ ስር ያለው ይሄ ያስገባው በርግጥ። ስለዚህ ማንኪያዎች ምናምን ሰርቪሶች ምናምን ታደርጋላችሁ ለአጠቃቀም። ከዛ ይቺ ደግሞ የምትይዘው ይቺ ብቻ ነች። ከስር ግን ክፍተት እንዳይታይ ይሄኛው አለ እንደዚህ። ስለዚህ 2002 ደረጃ ነው ማለት ነው። ይላል ከፊት ስትታይም እንደዚህ ታምራለች። ክብደቱ ብዙ አይደለም። ለውጭ ስትጠቀሙ አንድ 10 ኪሎ ምናምን ነው የምትሆነው። ረከቦት.com ላይ ማየት ትችላላችሁ፣ ወይም ደግሞ ቡና ረከቦት ላይ ላይክ ማድረግ ትችላላችሁ። ፔጃችን ስልክም አለ፣ እዛ ሜሴጅ ማድረግ ትችላላችሁ። ስታዙን ቤታችሁን እናመጣለን። ከፈለጋችሁ ወርክሾፓችን መጣችሁ መውሰድ ትችላላችሁ። እናመሰግናለን።